A short time ago, the United States military began major combat operations in Iran. የአያቶላ አሊ ካሜኒ መገደልና የአሜሪካ እስራኤል ቀጥተኛ ጦርነት በኢራን ላይ። ሰላም ጤና ይስጥልኝ። እንኳን ወደ ወቅታዊ ሚዲያ በሰላም መጣችሁ። በውጥረትና በሁከት መካከል ያልተበረዘ እውነታን የምታገኙበት ብቸኛ ምንጫችሁ። አሁን ገና በስክሪናችሁ ፊት የተቀመጣችሁ ካላችሁ ወንበራችሁን ጠበቅ አድርጋችሁ ያዙ። የምናውቃት ዓለም ወደ ጥፋት አፋፍ እየተንሸራተተች ትገኛለች። በሹክሹክታ ሲወራ የነበረው ውጥረት አሁን ወደ ሙሉ ጦርነት ተቀይሯል። ባለፉት 48 ሰዓታት ውስጥ አሜሪካና እስራኤል በጋራ በመሆን ኦፕሬሽን ኤፒክ ፍሪ በሚል ስያሜ በኢራን ላይ ከፍተኛ ጥቃትን ሰንዝረዋል። በዚህ ጥቃትም የኢራኑ መንፈሳዊ መሪን ጨምሮ በደርዘን የሚቆጠሩ የኢራን ወታደራዊና ሲቪል አመራሮች ተገድለዋል። ነገር ግን ኢራንም እጅ አልሰጠችም። በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮችና አጋሮቿ ላይ የሚሳኤል ዝናብ በማዝነብ ብርቱ ምላሽን ሰጥታለች፣ እየሰጠችም ትገኛለች። ዛሬ ምሽት በጥልቀት የምንመለከታቸው ጉዳዮች የኢራኑ መንፈሳዊ መሪ በድንገተኛ ጥቃት መገደል፣ የከፍተኛ ጄኔራሎች መርገፍ፣ በባዕድ ምድር የፈሰሰው የአሜሪካውያን ደምና መላውን ዓለም ወደ ሶስተኛው የዓለም ጦርነት ሊጎትት የሚችለው አስፈሪው ድባብ ይሆናል። እስከ መጨረሻው ድረስ ሼር፣ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሁሉም ነገር የፈነዳው የካቲት 21 ቀን 2018 ዓ.ም ነበር። በሌሊት ጨለማ ተከልለው የእስራኤል የጦር ጄቶች በአሜሪካ ድሮኖችና በሳይበር ጥቃት ታጅበው የኢራንን የአየር ክልል ጥሰው ገቡ። የመጀመሪያ ኢላማቸውም የሥርዓቱን ብርት የሆነው በቴህራን የሚገኘው የአያቶላ አሊ ካሜኒ መኖሪያ ግቢ ነበር። የዓይን እማኞች ሰማዩን እንደ ሲኦል እሳት የቀየሩ ከፍተኛ ፍንዳታዎችን ዘግበዋል። የኢራን መንግስት ሚዲያዎችም የማይታሰበውን አረጋግጠዋል። ካሜኒ ተገድለዋል። መሪው የተገደሉት በከርሰ ምድር ውስጥ የሚገኘው ይዞታቸውን ሙሉ በሙሉ ባወደመ እጅግ ዘመናዊ የአየር ጥቃት ነው። ነገር ግን ጥቃቱ በዚህ አላበቃም። በተቀናጀ መብረቃዊ ጥቃት የኢራን አብዮታዊ ዘበኛ IRGC የእዝ ማዕከላት ተመተዋል። የኢራን መከላከያ ሚኒስትርን ጨምሮ በርካታ ከፍተኛ አዛዦች ተራግፈዋል። እንደ አልጀዚራ ዘገባ ከተገደሉት መካከል የኢራን የሚሳኤል ፕሮግራም ዋና አርክቴክቶች የሆኑ ከፍተኛ ጄኔራሎች ይገኙበታል። ቴህራንን በአይነ ህሊናችሁ ሳሏት። ከተማዋ በእሳት እየነደደች ነው። የሳይረን ድምጽ ያስገመግማል። ሲቪሎች መጠለያ ፍለጋ ይርመሰመሳሉ። ሞገድ በሞገድ እየመጡ ያሉ F-35 ጄቶችና ቶማሃውክ ሚሳኤሎች ወታደራዊ ይዞታዎችን እየደበደቡ ነው። ፕሬዝዳንት ዶናልድ ትራምፕ ካልታወቀ ስፍራ በሰጡት መግለጫ ይህ ጥቃት የኢራንን የሚሳኤል ኢንዱስትሪ ከምድረ ገጽ ለማጥፋትና ለኢራን ህዝብ የነጻነት ሰዓትን ለማብሰር የታለመ ታላቅ ወታደራዊ እርምጃ መሆኑን አውጀዋል። ነገር ግን ነጻነቱ በምን ዋጋ? የአልጀዚራ የቀጥታ መከታተያ እንደሚያሳየው በመጀመሪያዎቹ ጥቃቶች ብቻ ከ201 በላይ የኢራናውያን ሲገደሉ 747 ቆስለዋል። ይህ ነፃ ማውጣት ነው ወይስ ማጥፋት? ነገር ግን ኢራን አጸፋ ለመስጠት ብዙም አልቆየችም። በጥቂት ሰዓታት ውስጥ እስላማዊቷ ሪፐብሊክ የባለስቲክ ሚሳኤሎችን በመተኮስ በኢራቅ፣ በሶሪያና በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ፔንታጎን አስከፊውን ዜና አረጋግጧል። 3 የአሜሪካ ወታደሮች ሲገደሉ 5 ደግሞ በከባድ ሁኔታ ቆስለዋል። ይሁን እንጂ ከመሬት የሚወጡ መረጃዎች የሟቾች ቁጥር ከዚህ ሊበልጥ እንደሚችል ይጠቁማሉ። ያልተረጋገጡ የቀጠናው ምንጮች እንደሚሉት የኢራን ድምፅ አልባ ሃይፐርሶኒክ ሚሳኤሎች የመከላከያ ስርዓቶችን ሰብረው በመግባት በባህሬንና በኳታር በሚገኙ ሰፈሮች ላይ ብቻ ከ200 በላይ አሜሪካውያንን ገድለው ሊሆን ይችላል ይላሉ። በእስራኤልም ላይ በተሰነዘረ ጥቃት ሚሳኤሎች ቴል አቪቭና ኢየሩሳሌም ውስጥ አርፈው ቢያንስ 9 ሰዎችን ሲገድሉ 121 ሰዎችን አቁስለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኦፕሬሽን ላዮንስ ሮር በማለት በሰየሙት ንግግራቸው መካከለኛው ምስራቅን ዳግም እንደሚቀይሩ ምለዋል። ይህ ግጭት ለዓመታት ሲብላላ የነበረ የጥላቻ ውጤት ነው። የኢራን የኒውክሌር ፍላጎት፣ በሆርሙዝ ወንዝ ላይ ያለው ዛቻና በዓለም አቀፍ መርከቦች ላይ የተፈጸሙ ጥቃቶች ለዚህ ፍንዳታ መንስኤ ሆነዋል።
አሁን የነዳጅ ዋጋ በአንድ ሌሊት 15% ጨምሯል። ኢራን ውስጥ አሁን የመሪነት ክፍተት ተፈጥሯል። ፕሬዝዳንት መስዑድ ፔዜሽኪያን እና አንድ ምክር ቤት ስልጣን ተረክበው አስከፊ ምላሽ ለመስጠት ዝተዋል። ሩሲያ እና ቻይናም ሁኔታውን በቅርበት እያዩ ነው። ይህ ጦርነት ስለ ድንበር ብቻ አይደለም፣ ስለ መኖርና አለመኖር ነው። ትራምፕ ሰላምን በጉልበት ያመጣ ይሆን ወይስ የዓለምን ማብቂያ ያቀጣጥላል? እኛ በየደቂቃው ሁኔታውን እንከታተላለን። ሰብስክራይብ በማድረግ አብራችሁን ቆዩ። ይህ ወቅታዊ ሚዲያ ነው። ዘገባው አላበቃም፣ ገና እየጀመረ ነው። ወቅታዊ ሚዲያ